የፓፓያ መድኃኒታዊ ጠቀሜታ የበሰለ ፓፓያ በቪታሚን የዳበረ ከመሆኑም በላይ የምግብን ፍላጎት በመጨመር ምግብ ከሆድ ውስጥ ቶሎ ተፈጭቶ ተዋህዶ እንዲጠፋ ያደርጋል። ስጋ፣ እንቁላልና ዶሮ ሲበሉ የሆድ መታወክ ለሚያጋጥማቸው የሸመገሉ ወይም አቅመ ደካማ ሰዎች የበሰለ ፓፓያ ማብላት ምግቦቹ በቀላሉ እንዲፈጩ በማድረግ በጣም ይረዳቸዋል። ዘመናዊ መድኃኒት የበለጠ የሚረዳ ቢሆንም ፓፓያ የሆድ ውስጥ ጥገኛ ትሎችን ለማጥፋትም ይረዳል። 3 ወይም 4 የሻይ ማንኪያ ከ15-20 ሚሊ ሊትር የፓፓያ ዛፍ ወተት አጠራቅሞና ከተመሳሳይ መጠን ስኳር ወይም ማር ጋር በአንድ ኩባያ ሙቅ ውሃ አደባልቆና ከተቻለ ከሆድ ድርቀት መድኃኒት ጋር አብሮ መጠጣት ይቻላል። ኒምዋይ ሌላው አማራጭ የፓፓያ ፍሬ በደቃቁ ወቅጦ 3 የሻይ ማንኪያ ዱቄት በአንድ ብርጭቆ ውሃ ወይም ማር በመደባለቅ ሙቅ ውሃ ውስጥ በኩባያ አደባልቆ በቀን 3 ጊዜ ለ7 ቀናት ያክል መጠጣት ነው። ፓፓያ ብዙ በመተኛት የማፈጠርን የሰውነት ቁስል ለማከምም ይረዳል። ፓፓያ የቁስልን ቅርፊት አለስልሶ ሊያነሳ የሚችል ኬሚካል አለጠው። ይህን ለማድረግም መጀመሪያ ያልበሰለ ፓፓያ ወይም ከዛፉ ወተቱን አውጥቶ በጨርቅ በማራስ ቁስሉ ላይ ማድረግ፣ ጽዳቱን በመደጋገም በቀን 3 ጊዜ ሽጉን